ሰላም ጤና ይስጥልኝ የዚህ ቤት ቤተሰቦች እንደምን ከረማችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ። ባሪ ሆድ የገባው ነብይ ታሪክ። ዮናስ ከጥንት ዘመን በፊት በሩቅ ምድር የሚኖር ዮናስ የተባለ ሰው ነበር። በጥበብና በደግነቱ ይታወቅ ነበር። ሰዎችም የዮናስን ምክር ለመስማት በጣም ይፈልጉና ይወዱትም ነበር። ይህ ዮናስ ግን ምንም ያክል ምክሩና ደግነቱ ወደር ባይገኝለትም አንድ ነውር ግን ነበረበት። እሱም በጣም ደረቅ ነው። ዮናስ እግዚአብሔርን የሚወድ ሰው ነበር። በሕይወቱ ሁሉ ትክክል የመሰሉትን ነገር እያደረገ በጸሎትም ይተጋ ነበር። ነገር ግን ከዕለታት አንድ ቀን እንደተለመደው ሲጸልይ እግዚአብሔር ተናገረው። እንዲህም አለው፣ ዮናስ ሆይ ወደ ነነዌ ከተማ ሂድ። እዛ ያሉ ሰዎች ወደ ክፋት ተመልሰዋል፣ በእኔም አያምኑም። ክፋታቸው ወደ ጆሮዬ ደርሷል። በ40 ቀን ውስጥ ካልተመለሱ ከተማዋን አጠፋለሁ ብሎ ለዮናስ እግዚአብሔር ነገረው። ዮናስም ደነገጠ፣ ዓይኖቹም በፍርሃት ፈጠጡ። ነገር ግን ጌታ ሆይ እነዚህን ሰዎች ጨካኞችና ሙሰኞች ናቸው፣ እኔን አሰሙኝም፣ ይቅርታ ወይም ምሕረት አይገባቸውም፣ እንዲያውም ቅጣት ይገባቸዋል አለ። እግዚአብሔር ግን ለዮናስ ያዘዘው ትእዛዝ ግልጽ ነበር። ነገር ግን ዮናስ ወደ ነነዌ የመሄድ ምንም አይነት ፍላጎት አልነበረውም። ከሄድኩ ያሾፉብኛል ወይም በክፉ ሊጎዱኝ ይችላሉ፣ አይሆንም፣ ጊዜው ከማለፉ በፊት መሄድ አለብኝ አለ። በዛኑ ሰዓት ተነስቶ ወደ ተርሴስ ለመሄድ ወሰነ። ከዛም በዛው ሌሊት ወደ ተርሴስ ወደሚሄድ መርከብ በድብቅ ገባ። ተርሴስም ከነነዌ የራቀች ከተማ ነበረች። ወደ ተርሴስ የሚሄደው መርከብ ጉዞውን ጀመረ። ዮናስም ከግዴታው እንዳመለጠ አሰበ እና የሆነ ነገር እንደቀለለው ሰው በረጅሙ ተነፈሰ። ነገር ግን በድንገት ሰማዩ በጥቁር ደመና ተሞላ። ንፋሱም ድምፅ እያሰማ መጮ ጀመረ። ከባድ ማዕበልም መርከቡን አናወጠ። የተሳፈሩት መርከበኞች እየተናወጠች ባለችው መርከብ ላይ ተጣበቁ። ይህ እየመጣ ያለው ማዕበል ተራ ማዕበል አይደለም እያሉ መርከበኞቹ ጮሁ። በመርከቡ የተሳፈረው አንድ ሰው ግን ይህንን መጥፎ ዕድል በእኛ ላይ መጥቷል አለ። ዮናስ ግን ከመርከቡ በታችኛው ባለው ስፍራ በከባድ እንቅልፍ ተኝቶ ነበር። አንድ መርከበኛም ወደ ዮናስ ቀርቦ ራሱን ነክቶ ቀሰቀሰው። በዚያ ሁሉ ወጀብ መካከል እንዴት ትተኛለህ? ተነስተ ወደ አምላክ ጸልይ አለው። መርከበኞችም ኃላፊነቱን የሚወስደውን ሰው ለማግኘት እጣ ተጣጣሉ። እጣውም በዮናስ ላይ ወደቀ። ዮናስም ራሱን ዝቅ አድርጎ ከእግዚአብሔር ትእዛዝ እየሸሸ ነው። ይህ ማዕበል የመጣው በእኔ ምክንያት ነው። እኔን አውርዳችሁ ወደ ባህሩ ብትጥሉኝ ማዕበሉ ይረጋጋል አላቸው። ነገር ግን መርከበኞቹ አመነቱ። ንጹሕ ስለመሰላቸው አንድ ንጹሕ ሰው ወደ ባህር መጣል አንችልም አሉ። ቢሆንም ግን ማዕበሉ እየባሰ ሄደ። መርከቧም ለመስመጥ ተቃረበች። በከባድ ሐዘን ዮናስን አንስተው ወደ ተናወጠው ውሃ ወይም ወደ ባህሩ ወረወሩት። ዮናስም ልክ ባህሩን ሲነካው ማዕበሉ ጸጥ አለ። አምላኩ በእርግጥም ኃያል ነው ሲሉ መርከበኞቹ የተሳፈሩት ስለ አምላኩ መናገር ጀመሩ። ዮናስም ወደ ባህሩ ጥልቅ መስመጥ ጀመረ። የኔ ሕይወት እንዲህ ነው በቃ ሚያበቃው በማለት አሰበ። ነገር ግን የመጨረሻውን እስትንፋሱ ከመወሰዱ በፊት ትልቅ አሳ ነባሪ መጥቶ ሙሉ በሙሉ ዋጠው። የአሳ ነባሪው ሆድ ጨለማ፣ በጣምም ቀዝቃዛና እርጥብ ነበር። ዮናስ የሆዱን ግድግዳ ሲጠጋው ተሰምቶት አቃሰተ። ከዛ ግን ከእግዚአብሔር ስሸሽ የሚሆነው ይህ ነው ማለት ነው ሲል በሹክሹክታ ተናገረ። በ3 ቀንና ለ3 ሌሊት ሁሉ ስህተቶቹን አሰላሰለ። በመጨረሻም ተንበርክኮ ጌታ ሆይ ኃጢአት ሰርቻለሁ፣ ከትእዛዝህም ለማምለጥ ሞክሬ ነበር፣ ነገር ግን ከአንተ መሸሽ አልችልም። እባክህ ሌላ ዕድል ስጠኝ፣ አንተ እንዳልከውም አደርጋለሁ አለ። እግዚአብሔር የዮናስን መልስ አይቶ አሳ ነባሪውን በአሸዋው ላይ እንዲተፋው አዘዘው። አሳ ነባሪውም እግዚአብሔርን ታዞ ከባህር ውስጥ ወጥቶ በባህሩ ዳርቻ በአሸዋው ላይም ተፋው። ዮናስም የባህሩ ውሃ እያሳለው ወጣ።
ዙሪያውንም መመልከቱን ቀጠለ። የት እንዳለ አጤነ። ከዛም ከነነዌ አጠገብ ላይ መሆኑን ተገነዘበ። ዮናስም በድጋሚ ተንፍሶ ጌታ ሆይ ሙስናና ኃጢአት በሞላበት ወደ ነነዌ ከተማ ልግባ? ሕዝቡም ሁሉ እርኩሰትን ተመልቶ ነበር፣ ይጠጡም ይሰክሩም ነበር። ዮናስ ድፍረቱን ሰብስቦ ከከተማው አደባባይ ላይ ቆሞ የነነዌ ሕዝብ ሆይ ስሙኝ ብሎ ጮኸ። ከክፉ መንገዳችሁ ካልተመለሳችሁ በቀር በ3 ቀን ውስጥ ከተማችሁ ትጠፋለች አላቸው። ከዛ ጸብ ተፈጠረ። ይህ ሰው ማን ነው ብሎ አንዱ ሰው አሾፈበት። አሳም ይሸታል አለው። ዮናስም ተነፈሰ። ምናልባት አይሰሙኝም ይሆናል ብሎ አሰበ። ነገር ግን መሞከር አለብኝ ሲል ስለ ማዕበሉና ስለ አሳ ነባሪው ለሁሉም እየነገራቸው ነበር። እንደዛም እያወራ በሰፈሩ ጎዳናዎች ላይ አለፈ። እግዚአብሔር መሐሪ ነው፣ ግን ጊዜው ከማለፉ በፊት መለወጥ አለባችሁ ሕዝቡም አላቸው። ሕዝቡም ሰሙት። እግዚአብሔር መሐሪ ነው፣ ግን ጊዜው ከማለፉ በፊት መለወጥ አለባችሁ አላቸው። ሕዝቡም ሰሙት። ከዚህ በፊት እንዲህ ያለ ታሪክ ተሰምቶ አያውቅም ነበር። የነነዌ ንጉሥ ራሱ ወደ እርሱ ቀርቦ ይህ ያልከው ነገር እውነት ነው ከሆነ ንስሐ መግባት አለብን። በዚህ 3 ቀን ማንም አይብላ፣ ማንም አይጠጥ፣ ከክፉም ተግባሩ እንመለስ፣ ምሕረትንም እንለምን አለ። እንደሰሙም ለንጉሳቸው ታዘዙ፣ ማቅም ለበሱ፣ ጾሙም ጸለዩም። ይህ የተናገረው 3 ቀን ሲደርስ ዮናስ ወደ ከፍታ ወጥቶ የነነዌን መጥፋት ይጠባበቅ ነበር። ነገር ግን ምንም ነገር አልተፈጠረም። ነነዌ አልጠፋችም። ዮናስም ፊቱን አጨፍግጎ እግዚአብሔር ሆይ ለምን አላጠፋቸውም? ቅጣት እኮ ይገባቸው ነበር አለው። እግዚአብሔርም በለስላሳ ድምፅ ዮናስ ሆይ ልባቸውን ለውጠዋል፣ እኔ አንተን ይቅር እንዳልኩ ሁሉ እነርሱንም ይቅር ብያቸዋለሁ ሲል መለሰለት። ዮናስም ተበሳጭቶ ተቀመጠ። ነገር ግን ፀሐይዋ እየከረረች ሄደች፣ ታቃጥለውም ጀመር። ይህንን አይቶ እግዚአብሔር ቅጠላማ ተክል አጠገቡ እንዲበቅል አደረገ፣ ከሚያቃጥለው ሙቀትም አስጠለለው። ዮናስም በመጨረሻ መከለያ አገኘው አለ። ነገር ግን እግዚአብሔር የቅል ተክል እንዲበላ አንድ ትል ላከበት። የቅል ተክሉም ጠወለገ። በጠዋትም ፀሐይ በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ዮናስንም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ሞትን ፈለገ፣ ከሕይወትም ሞት ይሻላል ብሎ ተናገረ። እግዚአብሔር ዮናስን እንዲህ አለው፣ በውኑ ስለዚች ቅል ትቆጣ ዘንድ ይገባሃልን ብሎ ጠየቀው። ዮናስም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። እግዚአብሔርም አንተ ለዚህች የቅል ተክል ትበቅል ዘንድ ላልደከምክባት፣ ላላሳደግካት፣ በአንድ ሌሊት ለበቀለች፣ በአንድ ሌሊትም ለደረቀች እንደዚህ አዘንክ። እኔ እግዚአብሔር ግን ቀኛቸውን የማያዩ ከ120,000 በላይ የሚበልጡ ሰዎችን ብዙ እንስሶችን ላሉባቸው ለታላቁ ከተማ ነነዌ ምድር እንዴት አላዝንም አለው። ዮናስም ልክ እንዳልነበር ተረዳ። ይህንን ታሪክ ከወደዳችሁት ላይክ፣ ሀሳብ አስተያየታችሁን ኮመንት እንድታደርጉልን በአክብሮት ጠይቃችኋለሁ።